جبريل جبريل ሰላም ውድና የተከበራችሁ የጀብሪል ቲዩብ ወዳጆች ካሊድ ነኝ። ተመልሼ መጥቻለሁ። በባለፈው በጠይቃችሁን መሰረት ከዶክተር አብይ አህመድ በኋላ የሚመጡ መሪዎች እነማን ናቸው? ምን ያህል ጊዜስ ይቆያሉ? በምን ጊዜስ ይመጣሉ? ምንስ ይሰራሉ? እንዲሁም ዶክተር አብይ አህመድ አሊ ምን ያህል ዓመት በስልጣን ላይ ይቆያሉ የሚሉት አወዛጋቢ ትንቢታዊ ጥያቄዎች በተመለከተ የዳሰስናቸውን ወደ እናንተ ይዘንላችሁ መጥተናል። ይህንን ፕሮግራማችን በጥሞና ተከታተሉን ዘንድ ኢንቫይት እያደረግን ለዛሬ የያዝንላችሁ ምንጮቻችን የጌታው ሼህ ሁሴን ጅብሪል ፍርድና መደድ ተውሂድ ከተሰኘው ሼህ ሁሴን ጅብሪል አራተኛው የልጅ ልጅ ወይም ፎርስ ግራንድ ሶን ኦፍ ሼህ ሁሴን ጅብሪል ከታደሰ አስናቀ ካናዳ የሚኖሩ ታላቅ ሰው ናቸው። እሳቸው ካዘጋጁት መጽሐፍ ውስጥ በቅርቡ የታተሙ መጽሐፍ ነው። ሁላችሁን ገዝታችሁ ማንበብ ትችላላችሁ። ትክክለኛውም ኦሪጂናሉም እሳቸው ጋር ስለነበር መጽሐፉ በዚህ መልኩ አሳትመው ወደኛ ያቀረቡት መጽሐፍ ነው። ሁለተኛው ምንጫችን ደግሞ ትንቢተ ሼህ ሁሴን ጅብሪል ከተሰኘው 16ኛው እትም ከቦጋሌ ተፈሪ በዙ በዚህ መጽሐፍ ላይ ፈርቀዳጅ በመሆን ከሁላችን ምስጋና የሚገባው ታላቅ ሰው ነው። ቦጋሌ ተፈሪ በዙ በህይወት የለም። ይህንን መጽሐፍ አዘጋጅቶልን ለዛሬ ከያዝነው ምንጫችን አንድ ነው ማለት ነው። በእነዚህ መጽሐፍቶች ሁሉ ያሉ ትንቢታዊ ግጥሞች አንድ በአንድ እናነብላችኋለን። ወደ ትንቢቱ ከመግባታችን በፊት ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ እንዲሁም ላይክ በማድረግ ይቀላቀሉን ዘንድ በክብር ኢንቫይት እናደርጋችኋለን። ከታደሰ አስናቀ በተዘጋጀው መጽሐፍ ልጀምርላችኋል። አንበሳው ይገዛል ለ6 ዓመት፣ በቀኝ ሲመሰገን በግራ ሲሰድቡት፣ በቀኝ ሲረግፉት በግራ ሲገፉት፣ በሚሰራው ሥራ እየሐሰዱት፣ ኢትዮጵያን አጥብቆ ስለሚወዳት ስላሳመራት ነው ስላበጃጃት፣ ብዙዎች ሞክሩ ሊያደናገሩት፣ ተቤቱ መተኛ እንቅልፍ አሳጡት፣ ጠላቶቹ በዝተው ብዙ አስቸገሩት፣ እሱ ያቸንፋል አያቸንፉት፣ ይሄ ስጦታ ነው ታላቅ አድርጎት፣ አገዛዙ ጥሞት ሰው ሲረዳለት፣ ወዳጅ እየበዛ ሲቀንስ ጠላት፣ ህዝቡ ተደስቶ እጅ ሲነሱት፣ ትከተለዋለች ባለስልጣን ሴት። ሉክ ሂር አንበሳው ይገዛል ለ6 ዓመት ብሎ የጀምርና ላስት ትከተለዋለች ባለስልጣን ሴት። ስለዚህ እዚህ ጋር ያሉ ስንኞች ስናያቸው እናንተ በምትፈልጉት መልክ ማን ሊሆን ይችላል የሚለውን ተረድታችሁ ከኔ ጋር ኮሚኒኬት ወይም መወያየት ትችላላችሁ። በኮሜንት እናወራለን። የመሰላችሁን ሐሳብ አይዲያ ኮሜንት ስር አስቀምጡልኝ። በዚህ ጉዳይ ላይ ከሼህ ሁሴን ጅብሪል የልጅ ልጅ ጋር በአካል ተገናኝተንም አውርተንበታል። የትንቢታዊ ግጥሙ እከሌ ነው በዚህ ጊዜ ነው በዚህ ሰዓት ነው ብሎ መገመት በጣም ያዳግታል። ሰው ያንብበው በሚፈልገው መልክ መረዳት ይችላል። ነገር ግን ጥናትና ምርምር የሚያስፈልግ ስለሆነ ይህ ለእከሌ ነው፣ ይህ በዚህ ጊዜ ነው ብለን ኢቨንቶቹና ሰዎቹን ማስቀመጥ ጥናት ይፈልጋል። በእኔ ነገር ግን እኔ ዶክተር አብይ ሊሆን ይችላል ብዬ ብገምት እናንተ ደግሞ ማን ብላችሁ እንደምትገምቱ መወያየት እንችላለን ማለት ነው። እንቀጥል። ትከተለዋለች ባለስልጣን ሴት፣ የማታሸገሽግ ቆራጥ ጀግና ናት፣ እሷም ትገዛለች ለ9 ዓመት፣ በጣም ተጠንቅቃ እንዳትሳሳት፣ ሲያስተላልፍላት አደራ ሲላት አደረጃጅቶ ነው የሚያስረክባት በማለት ስልጣኑን ይህ አሁን የገለጽ ነው ለ6 ዓመት የሚቆይ መሪ አስተካክሎ አደራጅቶ ስልጣኑን እንደሚያስረክባት በፍቃደኝነት እንደሚሰጣት እንረዳለን ማለት ነው። እንዲሁም እቺ መሪ ለ9 ዓመት እንደምትገዛ በዚህም በቦጋሌ ተፈሪ በተዘጋጁ መጽሐፍም ደሴም ተቀምጧል። ሁለቱም ተመሳሳይ ናቸው። ቀጥሎ አነብላችኋለሁ። እሱ ነው
አይ አገዛዝ ማማር አይ የዛ ወቅት ተዛ የደረሰ አላህ ሽቶለት ዝናብ ሐሳብ የለው በበጋ ወራት ጥቅት ከሰብ አርጎ በብዙ ማምረት ገበያ እንዳውድማ የሚዛቅበት ልብስም ጉርስም ቢሆን ሞልቷል በዛ ወቅት አገርን የሞላል ደስታና እዝነት ሰው ዛፍ ያየ እንደሆን አሻግሮ ድንገት ና ብሎ ይጣራል የሰው ልጅ መስሎት እንግዳ ሊጋብዝ ወስዶ ወደ ቤት ተካፍሎ ይበላል ሞልቶና ተርፎት ወዲያውኑ ያልፋል ችግርም ጭንቀት ጀንበሩ ይዘልቃል በላ ወራት። እንግዲህ እነዚህ ሁኔታዎች በዛን ወቅት በዛን አገዛዝ አስተዳደር ዘመን ይህን ሁሉ ምቾት ለህዝቡ ይመጣል እያሉን ነው። በ1484 ሂጅራው ማለት ነው ሰይዱ ሳዳት መሐመድ ልጅ ሆኖ የፈረድኩት ታበሻ ቀበሌ ደላንታ መሬት እንዳትዘነጉት እንዳትረሱት ቃል የጠፍቶ አይጠፋም እኔ እንኳን ብሞት በማለት በ1484 ኤችሲ ወይም ደግሞ ሂጅሪያን ካላንደር አቆጣጠር አፍተር 40 years አካባቢ ማለት ነው። በዚህ ጊዜ ሂጅራው ማለት ነው ሰይዱ ሳዳት በሂጅራ አቆጣጠር ማለታቸው ነው። ሙሐመድ ልጅ ሆኖ ነው የፈረድኩት ታበሻ ቀበሌ ደላንታ መሬት እንዳትዘነጉት እንዳትረሱት ቃል የጠፍቶ አይጠፋም እኔ እንኳን ብሞት ብለው የገለጹት ሙሐመድ ኢያሱ የተባለው ሙስሊም መሪ ከአረብ ተነስቶ በአስመራ በኩል እንደሚገባ የነገሩን እሱንም 6 ዓመት እንደሚመራ ነው እዚህ ጋር ምናየው ማለት ነው። በመቀጠል ወደ ቦጋለ ተፈሪ በዙ መጽሐፍ ውስጥ ደግሞ ልዩነቱን እስኪናያቸው በግራ በኩል አንበሳው ንጉሱ ይገዛል ለ6 ዓመት ብላችሁ ተከታተሉኝ። መጨረሻ አንቀጹ ላይ አንበሳው ንጉሱ ይገዛል ለ6 ዓመት ለጥቃት መጣለች ደግሞ አንድ ሴት ግዛቷ የሆነ 9 ዓመት አይ አገዛዝ ማማር በየዛ ወራት ከዛ የደረሰ አላህ ሽቶለት ዝናም ሐሳብ የለው በበጋው ወራት ጥቂት ከሰብ አርጎ በብዙ ማምረት ገበያ እንዳውድማ መዛቅ ባሻበት መሐመድ ኢያሱ ቁብ የተባለን አምሮ ይነግሳል ያልታወቀውን ሰው እሱ አውቆት ያለቅሳል ችግር ጠፍቶ በሱ ሁሉ ይፈራረሳል አብን ተዘርግቶ ዓላማ ተስፋፍቶ 6 ዓመት ይገዛል ደህና ፀሐይ ወጥቶ 6 ዓመት ይገዛል ደህና ፀሐይ ወጥቶ ስቃይና መከራ ይታያል አብቅቶ የአገራችን ሰዎች ሄደው በሰው ሀገር ጠፍት ሆናለች ይህች የኛ ሀገር ይቆረጥባታል የምበጮ ሞፈር ለብስም ጉርስም ቢሆን ሞልቷል በዛ ወቅት ሜዳውን ይሞላል ውዴታና እዝነት ዛፍ ያየ እንደሆነ አሻግሮ ድንገት ና ብሎ ይጣራል የሰው ልጅ መስሎት ወዲያውኑ ያልፈና ችግር ጭንቀት ጀንበሩ ይዘልቃል በላ ወራት 1348ኛው ሂጅራ ሲሆን ሰይዱ ሳዳት ሙሐመድ የኑር ልጅ ነው የሰነፍኩት በማለት ያጠናቅቃል። 1348ኛው ሂጅራው ሲሆን ሰይዱ ሳዳት ብሎ እዚህ ጋር የምታዩት 00 በመሃል ላይ ያሉትን ለመረዳት የሚያቅት ስለዚህ ቁጥሩ ስህተት እንዳለበት በዚሁ መጽሐፍ ላይ ኮሬክትድ በተደረገው አዲሱ የሼህ ሁሴን ጅብሪል የልጅ ልጅ የሆኑትን የጻፉት መጽሐፍ ላይ ተስተካክሎ 1884ኛ ዓመተ ሂጅራ ብለው በትክክለኛው አስቀምጠውታል ማለት ነው። ይህንን በዛኛው እናስተካክለዋለን። ይህንን ግጥም ውስጥ ይህንን ትንቢታው ግጥም ውስጥ ብዙ የምትረዱት ወይም ደግሞ የምትወዛገቡበት ሁላችንም በጣም የሚያወዛግቡን ነገራቶች አሉ ማለት ነው። እዚህ ጋር ሴት መሪ እንዳለች 9 ዓመት እንደምትገዛ ይሄ መሐመድ ኢያሱም 6 ዓመት እንደሚገዛ በትክክል በግልጽ ተቀምጧል። ነገር ግን መምጫቸው መቼ ነው ከማን በኋላ ነው የሚለውን ለምሳሌ ሴቷ ንግስት የምትመጣው ከሙሐመድ ኢያሱ በኋላ ነው ወይስ ከዶክተር አብይ በኋላ ነው የሚለውን እናንተ የገባችሁን የተረዳችሁትን ኮሜንት ላይ አስቀምጡልኝ። እኔ ባነበብኩላችሁ መሰረት ትንቢታው ግጥሙ በምን መልኩ ተረድታችሁታል? ኮሜንት ላይ እንወያይበታለን። የምትረዱትን አስቀምጡልኝ። ስላዳመጣችሁኝ እጅግ አመሰግናችኋለሁ። ለዛሬ የያዝኩላችሁ ትንቢታው ግጥም ይህን ይመስል ነበር። በቀጣይ ስለ ሙሐመድ ኢያሱ በሰፊው እንመጣበታለን።
ቸር ሰንብቱ። ባይ ባይ። ያንን ዘመን ስዬ ዛሬ ላይ ሳያቸው በአንድነት የሚያምኑ ትልቅ ወልይ ናቸው። የኢትዮጵያ ነገሥታት መካሪ አስታራቂ ጥበብ የተቸሩ የፊትን አዋቂ ጥበብ የተቸሩ የፊትን አዋቂ የፊትን አዋቂ የፊትን አዋቂ እሳቸው ሼህ ሁሴን ጅብሪል